የክፎች ልባቸው ይቀልጣል። በጨለማ ለሚመላለሱ ልባቸው ይቀልጣል። አንተን ትንሽ ላደረጉ ልባቸው ይቀልጣል። እንዴት ሆኖ? እግዚአብሔር ካንተ ጋር መኖሩን ሲያውቁ ነው። የቱ ጋር ነው? ኢያሱ መጽሐፍ ምዕራፍ 5 ከቁጥር 1 እንደዚህ ይላል። እንዲህም ሆነ በዮርዳኖስም ማዶ በሞዓብያን በኩል የነበሩት የአሞራውያን ነገስታት ሁሉ በባህሩም አጠገብ የነበሩ የከነዓናውያን ነገስት ሁሉ እግዚአብሔር ከእስራኤል ልጆች እደግመዋለሁ፣ እግዚአብሔር ከእስራኤል ልጆች ፊት የዮርዳኖስን ውሃ እስኪሻገሩት ድረስ እንዳደረቀ ባዩ ጊዜ ልባቸው ቀለጠ። ከእስራኤልም ልጆች የተነሳ ነፍስ ከዚያ ወዲያ አልቀረላቸውም። ምን ሲያዩ? ያታገላቸውን መከራ እግዚአብሔር ሲያደርቀው ሲያዩ እነሱ ቀለጡ። አንተ እኔ አልወጣውም ያልከውን ተራራ ወይም ችግር፣ መከራ፣ ቀንበር ሲሰበር የሌሎች የሟርተኞች ልብ ይቀልጣል። እኔ አሁን በዚህን ሰዓት የሟርተኞች ልብ ይቀልጣል። ትልቅ ነኝ ያሉ አላ ትልቅ ነን ይዘናል እናቃለን የሚሉ ትንንሹን የናቀ ለትንንሹ እግዚአብሔር ሲደርስለት አይቶ ልቡ ይቀልጣል። አንተ ትንሽ ነኝ አትበል። እግዚአብሔር ዮርዳኖስን አድርቆልሃል። ይገርማል። ከእስራኤላውያኖች ፊት ለፊት ያለውን ዮርዳኖስ እግዚአብሔር እንዳደረቀ ሲያዩ ልባቸው ቀለጠ። ከእስራኤልም ልጆች የተነሳ ነፍስ አልቀረላቸውም። ምን ሆኑ? ፈሩ። ይሄ አምላክማ ካላቸው እኛ እነሱን መንካት አንችልም እስኪሉ፣ አዎ ጠላት ዘንድሮ አንተን መንካት አይችልም። በላቅና እርገምልኝ አለው። እግዚአብሔር ያረገመውን እኔ እንዴት እረግማለሁ አለ። አንተ ለእርግማናቸው አትፍራ። በረከት አንዴ ለአንተ ታዞልሃል። ስለዚህ የእነሱ እርግማን ያንተን በረከት አያጠፋው። በጥቅሉ ምን ልልህ ፈልጌ ነው? ዘንድሮ የክፎች ልብ ይቀልጣል።